እንዲያው ሲያቀብጠኝ አንቺን አይቼ እንዲያው ሲያቀብጠኝ አንቺን አይቼ ዳገባሁኝ ልቤ ስትች ያልነገርከኝ ድብቅ እግዚአብሔር ምስክሬ ነው። ምንም ከኔ ጋር የተለየ ነገር ምንም ፈጽሞ ነው። እሺ አንተ ለፖሊስ ማሳወቁ ለምንድን ነው የፈራኸው? ኤርሚ አደጋ ሊያደርሱባት ይችላሉ። ይሄን ነገር ፖሊስ አወቀ ማለት ነው እያንዳንዱ ክትትል ያደርግባቸዋል። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም አለውላችሁ? ቤተሰብ ያው በጣም አስደንጋጭ በሆነ ነገር እኔ የመጣሁት በጣም ከፍቶኛል፣ አዝኛለሁ። ምለው ነገር ራሱ ግራ የሚያጋባ ሁኔታ ውስጥ ነው ያለሁት። አንድ ችግር ውስጥ ወድቄ ያለው እንዳጋጣሚ ሆኖ በቃ ማሂን አታክ አድርገውታል። ማሂን የቀጠርኳት እኔ ነበርኩ። እኔ ጋር እየመጣች እያለ ነው ችግር ደርሶባታል ያገቷት። ስለዚህ ያን ማን ሊያደርገው ለምን እንዳደረገው ራሱ ግራ የሚያጋባ ነገር ነው ያለው። ብዙ ርቀት ሄጃለሁ። እያንዳንዱን ይሄን ሊያደርጉ ይችላሉ ብዬ የማሰባቸውን ሰዎች አሰማርቼ የራሴን ሰዎች ቼክ እያደረጉ ነው። አንድ የምጠረጥረው ባለቤቷ ነበር። ባለቤቷ ጋር ፍጹም ጋር ስደውለው እሱ ጋር እንደሌለ ከተነገረኝ በኋላ ስደውልለት ራሱ ጉዳዩ ላይ ሊያግዘኝ ፍቃደኛ አይደለም፣ በዚህ ጉዳይ ማለት ነው። ስለዚህ ነገር ግን እሱ እንዳላረገውና ማለት ነው እሱ ጋር እንደሌለች ቼክ አድርጌያለሁና እንዳጋጣሚ ሆኖ እዚህ አካባቢ ላይ ነው እኔ ቀጥሬያት የነበረው። እዚህ ስደርስ ነው እኔ ከመምጣቴ በፊት በትራንስፖርት አዘጋጅተው አፍነው ይዘዋት የሄዱት። ስለዚህ እነማን ናቸው? ምንድናቸው? ለምን ምንድነው የፈለጉት ነገር የሚለው ነገር በጣም ግራ የሚያጋባ ነገር ነው ያለው። ምንድነው የተፈለገው ነገር? ማሂክ ከኔ ጋር ነው ፕሮግራም አላት፣ እኔ ጋር ነው የመጣችው። እኔ ጋር ስትመጣ ያንን ማን ሊያደርገው ቻለ? ለምን? ምን ታስቦ? ከማሂ የሚፈለገው ነገር ምንድነው? አንድ ፍጹም ነው፣ ሁለተኛ ኤርሜላ ነች ልታረግ የምትችለው። ወይ ኤርሚ እንዴት ነሽ? አለሁልህ። ምን ነው እና ቤተሰብ በጣም ግራ የሚያጋባ ነገር ነው ያለው። ግራ ገብቶኛል። ስለዚህ አንድ ያለኝ መረጃ እዚያ አካባቢ ነው ያገቷት። ነገር ግን ርቃ እንዳልሄደችና እዚያ አካባቢ ላይ እንደሆነ ሌላ መረጃ ደርሶኛል። እሱን ለማድረግ ነው የመጣሁት። ያለችበትን ቦታ ማለት ነው። እዚያ አካባቢ ላይ ከሆነ እያንዳንዱን ግቢ ቼክ አደርጋለሁ፣ እኔ እገባለሁ የትኛውንም ነገር። ስለዚህ ቤተሰብ እናንተ በጸሎታችሁ በልመናችሁ አትለዩኝ። እስከዛሬ አብራችሁን ነበራችሁ፣ በተለያየ ነገር ስታግዙን ነበር። ስለዚህ ማሂ አሳዛኝ ሁኔታ ላይ ነው ያለችው። ቤተሰብ አደጋ ደርሶባታል። እባካችሁን እዚህ ነው የሚለው ነገር መረጃ ካላችሁ ማለት ነው በውስጥ መስመር ልታሳውቁን ትችላላችሁ። ነገር ግን እያንዳንዱ ግቢ ገብተን እያንዳንዱ ነገር እኛ ቼክ እናደርጋለን። ኤርሚያስ አለ፣ ኤርሚያስ ያግዘኛል። ኤርሚ ምንም አትበለኝ። በዚህ ሰዓት ምንም የሚያስፈልገኝ ሰዓት አይደለም ቴዲ። አሁን ያለውን ነገር ከፖሊስ ጋር ቢሆን የተሻለ ነገር ምንም ፖሊስ አያስፈልግም። ለምን እንደሆነ ታውቃለህ? እንደዚህ ነው የፖሊሳዊ እንቅስቃሴ ካለ ማለት ነው ሌላ ችግር ውስጥ ሊያደርሱባት ይችላሉ። እሺ ታዲያ ሌላ ነገር ኤርሚያስ አሁን ልታግዘኝ ፈቃደኛ ከሆንክ ማለት ነው አብረኸኙን እኔ ችግር የለውም በቃ። ስለዚህ ቤተሰብ አትለዩኝ። እኔ እያንዳንዱን ቦታ ቼክ አደርጋለሁ። ቤተሰብ እንግዲህ ምንም ማድረግ አልችልም። እናንተ ወደዚህ ይሄ የተባልክ ነው። እሱማ ነው ነገር ግን ማለት ነው ባዶ ግቢ ነው። አይ ቼክ ብናደርግ ነው የተሻለ። ባዶ ግቢ ነው፣ ምንም የለም እዚህ ግቢ ውስጥ። ቼክ እናድርግ። እኔ ግን አንድ የምጠረጥረው ሰው አለ ቴዲ። በዚህ አጋጣሚ ራሱ ፍጹም ሊሆን የሚችልበት እሱን ጋር ደወልኩ። አያገባኝም ማለት አያገባኝም ማለት በጃዙር ስራውን ከፈጸመ በኋላ ይህን ነገር አውቆ ለመደባበስ ያለ ያለው እኔ እየቀጠርኳት ደግሞ ስልኩን ክፍት አድርጋ ቪዲዮ እየሰራች ነበር። ያ ቪዲዮ ተለቋል እኮ። ያንን ነገር እኮ ነው የምልህ። ፍፄ ሆን ብሎ ያንተን ስም ለማጥፋት የሄደበት ስትራቴጂ ቢሆንስ?
እንክፈታ። እንዲያው ሲያቀብጠኝ አንቺን አይቼ እንዲያው ሲያቀብጠኝ አንቺን አይቼ እዳ ገባሁኝ ልቤን ሰጥቼ እንዴት ነውቱ ምን ይሻለኛል እንዴት ነውቱ ምን ይሻለኛል ያንቺ ፍቅር ይዞ ያንገላታኛል የኔ ሸጋ ቤት አስተካክል የኔ ቆንጆ ገላ አወራረድሽ የኔ ሸጋና ቤት አስተካክል የኔ ቆንጆ ገላ አወራረድሽ የኔ ሸጋ ቅጥን ያልሽ ነገር የኔ ቆንጆ ቅጥን ያለ ሆድሽ የኔ ሸጋ ቅጥን ያልሽ ነገር የኔ ቆንጆ ቅጥን ያለ ሆድሽ እንዲያው ሲያቀብጠኝ አንቺን አይቼ እንዲያው ሲያቀብጠኝ አንቺን አይቼ እዳ ገባሁኝ ልቤን ሰጥቼ እንዴት ነውቱ ምን ይሻለኛል እንዴት ነውቱ ምን ይሻለኛል ያንቺ ፍቅር ይዞ ያንገላታኛል የኔ ሸጋ ቤት አስተካክል የኔ ቆንጆ ገላ አወራረድሽ የኔ ሸጋና ቤት አስተካክል የኔ ቆንጆ ገላ አወራረድሽ የኔ ሸጋ ቅጥን ያልሽ ነገር የኔ ቆንጆ ቅጥን ያለ ሆድሽ ዳውን በእናትህ
አንተ እኮ በዚህ ጉዳይ ላይ ምንም ተጠያቂ የምትሆንበት ግራውንድ አይኖርም። ገብቶሃል ቴዲ? ምክንያቱም እጅ የለበትም ሌላም ነገር እንኳን ተከስቶ ቢሆን ምንም የሚመጣ ነገር የለም። በቃ ቴዲ በቃ እንሂድ። ለፖሊስ ማሳወቁ የተሻለ ነገር ይመስለኛል። አይሻልም? እሺ የምትለኝ ነገር ካለ በለኝ። እዚህ ጋር መቆሙ ምንም ውጤት የለውም። ኤርሚ ምን ሆናል? የኔ ስም እኮ ነው የጠፋው ቪዲዮ ላይ እኮ ምን አደረክ? እኔ ቴዲ ጋር ነኝ እያለች ነው። ምን አደረካት አንተ? ቴዲ ጋር ነኝ እያለች ነው አንተ። እሺ በቃ ለፖሊስ እናሳውቅ። ይሄ ሶሉሽን ይሆናል እንዴ ታዲያ? እዚህ ጋር መተከዙ ኤርሚ በእናትህ ተወኝ በእግዚአብሔር። እዚህ ጋር እዚች ጋር ቆመ መፍዘዝ፣ እዚች ጋር መተከዝ ምን ለውጥ አለው? ምን ያመጣል? ምን ታመጣለህ ታዲያ? ለፖሊስ ማሳወቅ የተሻለ አይደለም? ኤርሚ ግራ ገባኝ በእናትህ። የት ልግባ የት? ወይኔ እኔ ላይ ስለሚደርሰው ነገር አይደለም ማሂ ላይ ብቻ ህይወቷ ላይ ምንም እንዳይደርስባት። እሱማ አንተን ብቻ አይደለም ሁላችንንም ያሳስበናል። ሰምተኛል። ለልጆቿ ስትል በሰላምና በጤና ብትገኝልን ለሁላችንም ደስታ ነው። ነገር ግን አንተ ይህን ያህል ምን ያደረከው ነገር አለ ነው ወይ ሌላ ያልነገርከኝ ድብቅ? ኤርሚ እግዚአብሔር ምስክሬ ነው። ምንም ከኔ ጋር የተለየ ነገር ምንም ፈጽሞ ነው። እሺ አንተ ለፖሊስ ማሳወቁ ለምንድን ነው የፈራኸው? ኤርሚ አደጋ ሊያደርሱባት ይችላሉ። ይሄን ነገር ፖሊስ አወቀ ማለት ነው እያንዳንዱ ክትትል ያደርግባቸዋል፣ እርምጃ ይወስዳል። ስለዚህ ከዚህ ነገር ለማምለጥ ሲሉ ማለት ነው እሷን አድራሻዋን ያጠፉብናል፣ አደጋሚ ላይ ያደርሱባት ይችላሉ እኮ። ለፖሊስ የምናሳውቀው እኮ እኛ በውስጥ መስመር እንጂ እኮ እዚህ ማንም እንዲያቅልን ምናምን ነገር ብለን እኮ አይደለም። ሰምተኛል ቴዲ? ይህንንም ልትረዳኝ ይገባል። ሰምተኛል? አሁን የመጨረሻ ልናደርግ የምችለው ፍጹም ጋር ቀጥታ ማለት ነው እኛ ክስን መስርት በቃ እናመልከት። ምንም አይመጣም። ልክ ነህ እንዳልከው እናድርግና ማለት ነው። አሁንም እኮ ያልኩ ያለው የምጠረጥሩ ከተባለ ማለት ነው ከኤርሜላና ከፍጹም ውጪ ማንም ሊያደርገው አይችልም። በቃ ይሄንን ነገር ማለት ነው ኤርሜላ ወይም ፍጹም